ክቡራትና ክቡራን ኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አባላትና አገልጋዮች በአገር ውስጥና በውጭ ሀገር የምትኖሩ ቅዱሳን የቤተክርስቲያናችን ወዳጆችና ቤተሰቦች እንኳን ለኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን 10ኛ ዓመት ክብረ በዓል በሰላም አደረሳችሁ በሰላም አደረሰን። የዛሬው ቀን የታላቅ ደስታና የጥልቅ ምስጋና ቀናችን ነው። ከ10 ዓመታት በፊት ኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን በጥቂት ወጣቶች በማይናወጥ እምነትና በታላቅ ህልም ተመሰረተች። ዛሬ ላይ ሆነን የቆምንበት ዓለት ብለን ስናከብር ይህ የቆምንበት ዓለት ለዘላለም ሳይናወጥና ሳይለወጥ የሚኖረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህ የቆምንበት ዓለት ላለፉት 10 ዓመታት ለህይወታችን፣ ለቤታችን፣ ለቤተክርስቲያናችንና ለአገልግሎታችን ጸጋ የሆነልን ዓለት ነው። ትላንትናችንን ወደ ኋላ ዞር ብለን ስንመለከት ማዕበል ነበር፣ ወጀብ ነበር፣ ተቃውሞ ነበር፣ እንቅፋት ነበር። ነገር ግን አልወደቅንም፣ አልተሰበርንም። የቆምንበት ዓለት ልባችንም የጸናበት ዓለት ነው። ዛሬ የምናከብረው ዕድሜ ጠገብ ድርጅት ሳይሆን እግዚአብሔር በልባችን ውስጥ የሰራውን ታላቅ ስራ ነው። በባለፉት ዓመታቶች ትችት፣ ስድብ እንዲሁም ክህደት ሊያፈርሰንና ሊያዋርደን ሞክረው ነበር። ነገር ግን ልባችን በዓለቱ ላይ ስለተገነባ በተጠበቀ ሕሊና፣ በታበሰ እንባ፣ በለመለመ ተስፋ በብዙ ድልና ስኬት መቀጠል ይችላል። ይህ የቆምንበት ዓለት ወደፊትም የተራመድንበት ዓለት ነው። ትላንትና ላይ ሆነን ዛሬ ላይ እንዳንደርስ መንገዳችን ላይ እንደ ግድግዳ የቆሙ ብዙ እንቅፋቶች ነበሩ። ነገር ግን እነዚህ እንቅፋቶች እንደ ደረጃና እንደ መሰላል ሆነውልን ሳንከለከል ከበረከትና ከድል እዚህ ደርሰናል። 10 ዓመታት ያስቆጠረው እርሱ እንጂ እኛ አይደለንም። 10 ዓመታት የሰራው እርሱ። በዚህ ዓለም ውስጥ ሰዎች በተለያየ ነገሮች ላይ ለመቆም ይሞክራሉ። ለምሳሌ አንዳንዶች በሀብታቸውና በገንዘባቸው ላይ፣ ይህ ግን ዛሬ ሊኖር ይችላል፣ ነገ ግን ይጠፋል። ሌሎች ደግሞ በስልጣንና በማዕረጋቸው ላይ፣ ይህም ቢሆን እንደ ጥላ ያልፋል። አንዳንዶች ደግሞ በሰውና በችሎታቸው ላይ ይቆማሉ። የሰው የሆነ ነገር ደግሞ ደካማና እጅግ ውስን ነው። ሌሎች በራስ ጽድቅና በመልካም ስራቸው ላይ ለመቆም ይሞክራሉ። ይህም ቢሆን ግን ፍጹም ሊሆን ከቶ አይቻለው። ሌሎች በሃይማኖትና በባህል ላይ ለመቆም ጥረት ያደርጋሉ። ይህም ቢሆን ውጫው እንጂ ውስጣዊ አይደለም። እኛ ግን የቆምነው በማይለወጥ ቃል፣ በመስቀሉ ስራ፣ በመንፈስ ቅዱስ ኃይል፣ በእግዚአብሔር ታማኝነትና በትንሣኤው ተስፋ ላይ ስለሆነ ውድቀትን፣ ጨለማን፣ ሞትን፣ ክህደትን፣ ትችትንና ስድብን አሸንፈን በብዙ ድልና ድል አድራጊነት ዛሬ ላይ መቆም ችለናል። እንኳን ለኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን 10ኛ ዓመት የምስረታ ክብረ በዓልና የመልካም ወጣት ደማስቆ 2018 ዓመተ ምህረት መክፈቻ ፕሮግራም በድጋሚ በሰላም አደረሳችሁ። ወይ እንቀጥላለን ወይ ደግሞ እንቀጣጠላለን ባለው መሰረት ዘንድሮ ደግሞ በቤተክርስቲያናችን በሚዘጋጀው የመልካም ወጣት አገልግሎት ከ10,000 በላይ ወጣቶች ወደ እግዚአብሔር መንግስት እንዲጨመሩ እየጸለይን በባለፉት ዓመታት በአገልግሎታችን በመጣንባቸው ውጣ ውረዶች ከፍታና ዝቅታ ላልተለያችሁን፣ ደግነት ላደረጋችሁልን፣ ቀኛችሁን ለሰጣችሁን ሁላችሁ ምስጋናችን ይድረሳችሁ። እጅግ አድርገን እናመሰግናለን፣ እንወዳችኋለን። በድጋሚ እንኳን አደረሰን፣ እንኳን አደረሳችሁ። እጅግ ብዙ ነው፣ አቤት ስንቱን አለፍነው በእርሱ ችለን